ሩትዬ ከተመቻት እንኳን የቲማቲም ነጋዴ ቆሎ ቸርቻሪ የሚሆን ማለት ነው። የሰው ልጅ በሰውነቱ ይከበራል። የሰው ልጅ ስራው ሳይሆን የሚታየው ዋናው ሰውን እንዴት ያከብራል ለሰው ልጅ ያለው አመለካከት ነው የሚታየው ማለት ነው። ስለዚህ ሩታዬን የሚያፈቅራት የሚንከባከባት ከሆነ ቲማቲም መነገዱ ከሩታ ጋር የሚያያይዘው ምንም አይነት መጥፎ ነገር የለም ማለት ነው። እውነት ለመናገር ደግሞ ቲማቲም መነገድ ወይም ደግሞ የቲማቲም ስራ ቀላል ስራ አድርጋችሁ አትዩት። 1 ኪሎ ቲማቲም ቤተሰቦቻችን ስንት ብር እየገዙ ሲበሉ እንደከረሙ ጠንቀቀን ሁላችንም እናቃለን ማለት ነው። ስለዚህ የቲማቲም ስራ ሚናቅ ስራ አይደለም። እንደገና ደግሞ የሰውን ልጅ በሰውነቱ ማክበር እንደገና ደግሞ አንዳንድ ጊዜ ፈትፋች ዩቲዩበሮች ስንባል በቃ ያልሆነ ነገር እናገራለን ማለት ነው። እንዴት ለሩታ ይሄንን ልጅ የቲማቲም ነጋዴ እንትን ይሏታል ምናምን ነገር ይላሉ። እነሱ ዋና ሀሳባቸው ይሄ ልጅ እንግዲህ ወጣት ነው ስራ የለው ይሆናል ወይም የድሃ ልጅ ይሆናል። በቃ ዋና ሀሳባቸው ወደዚህ ወደ ዩቲዩብ ወደ እነሱ ወደሚሰሩት ስራ መደብለቅና እሱን ማበረታታት ወይም ደግሞ እሱ በዚህ ስራ እንዲለወጥ በዚህ ስራ እንዲቀጥል ለማድረግ ነው ያመጡት ማለት ነው። እውነታው ይሄ ነው፣ ሁላችንም እናውቃለን። ስለዚህ ይሄንን ልጅ ይሄ ከሩታ ጋር የሚወጥን የሚሄድ ልጅ አይደለም የቲማቲም ነጋዴ ነው ምናምን እያላችሁ የማይሆን ነገር ከምትናገሩ ለሰው ልጅ ክብር ይኖራችሁ ከምትናገሩት ቃላት ማለት ነው። እውነት የልጅ አሁን ሊከፋው ይችላል አይታወቅም። ምስኪን ማለት ስራ የሌለው ወጣት እንግዲህ ወጣት ስትሆኑ ታውቃላችሁ ብዙ ነገር እንትላላችሁ ወይ የድሃ ልጅ ይሆናልና በቃ ብዙ ነገር ሊሰማ ይችላል። እኛ ደግሞ እንደዚህ ስንለው ሀብታም አሁን ሩታ ሀብታም እንደሆነች ምናምን ነው የምናውቀው። ከሀብታም ሰው ይሄ ልጅ ከሀብታም ሰው ጋር መሆን የለበትም ምናምን እንደማለት ነው። እንግዲህ የቲማቲም ነጋዴ እንዴት ሩታ ጋር ይሆናል ብለን ስንናገር ይሄ ልጅ እንግዲህ ድሃ ለምን ሀብታም ጋር ይሆናል እንደማለት ነው ጋይስ። አዎ እና እንደዛ አይነት ነገር ስንናገር ትንሽ የሰውን ያንን ልጅ ሞራልን ልንነካው እንችላለንና በነገራችን ላይ ወሬ ስታወሩ የሰውን ሞራል ማይነካ ቢሆን አሪፍ ነው ማለት ነው። እኔ አላቅም እኔ ማለት አቃለሁኝ ይሄን ልጅ ያመጡት ወደዚህ ወደ ዩቲዩብ ያመጡት እንግዲህ በራሱ ቻናል ከፍተውለት ምናምን እንዲሰራ የነሱን ስራ እንዲቀላቀል በዚህ ለውጥ እንዲያመጣ በቃ እንዲያድግና ከነሱ ጋር እንትን እንዲለወጥ ፈልገው ሊሆን ይችላል እነሱ ያመጡት ማለት ነው። ስለዚህ ያመጡበት መንገድ ደግሞ የሩታ ፍቅረኛ ነው በሚል ምናምን አይዲያውን እንዲይዝ አድርገውት ነው። ይሄ የታወቀ ነው። ነገር ግን እኛ ስንናገር እንደዚህ ነው ማለት አይጠበቅብንም። ሲቀጥል ደግሞ አረቆይ ሰላም ልበላችሁ። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ፣ እንዲሁም ሼር አድርጉ። ላይክ አታረጉኝም በአላህ ላይክ አድርጉኝ ማለት ነው። እኔ ሰው ቪዲዮ እየቆረጥኩ ማንጣት ምናምን አይመቸኝም። በራሴ ቪዲዮ ነው መስራት እንፈልገውና ላይክ አድርጉኝ ቪዲዮ ስታዩ ማለት ነው ቫይራል እንዲወጣልኝ እና እውነት ትናንትና እንግዲህ አብሪሽ ሩታ ከፍቅረኛዋ ጋር የመጣች ቀን ማለት ነው። የዛን ቀን በማግስቱ የተለያየ ነገር ሲባል ነበር። እንዴት የቲማቲም ነጋዴ እንደዚህ ከሩታ ጋር ይሰራል ምናምን እንደዚህ ለሩታ ፍቅረኛ ነው ይባላል ምናምን ሲባል ነበር። እንደው ሩትዬ ይመቻት ማለት ነው። ቆሎ የሚቸርችር የሰው ልጅ ስራው አይደለም። የሰው ልጅ ከትንሽ ተነስቶ ትልቅ እንደሚደርስ ሁላችንም ጠንቅቀን እናውቃለን። ምክንያቱም እያንዳንዳችን ዝቅታ ላይ አይደለንም ያለነው። በፊት የነበርንበትና አሁን ያለንበት ነገር በጣም ይለያያል አይደለ? በፊት ምን ላይ እንደነበር አሁን ምን ላይ እንደነበር ጠንቅቀን እናውቃለን። ያም ነገር ደግሞ ይለያያል። ስለዚህ የሰው ልጅ ከዝቅታ ተነስቶ ነው ወደ ከፍታ የሚሄደው ማለት ነው። የሰው ልጅ በስራው ልትንቁት አትሞክሩ፣ ወይም ደግሞ የሚናቅም አይደለም። የሰው ልጅ በሚሰራው ስራ የሚናቅ አይደለም ማለት ነው። በቃ ምንም ስራ አይናቅም። ስራ ክብር ነው ሲጀመር። ምንም ስራ እኛም አለን ሽንት ቤት እናጸዳው የእውነተኛ አረብ ሀገር ስለሆነ ነው እንጂ ከሽንት ቤት ማጽዳትና ከቲማቲም መነገድ እውነት ለመናገር ማለት ነው። እና ምንም የሚናቅ ነገር የለም ማለት ነው። ወደ ነው ፈቅደ ነው የምንሰራው ስራ ነው። ማንኛውንም ስራ ሳንንቅ ከሰራን ደግሞ ጥሩ ደረጃ ትልቅ ለውጥ ላይ እንደምንደርስ ውስጣችንን ካሳመን ነው ማንኛውንም ስራ ሳንንቅ እንሰራለን ማለት ነውና ምንም ነጋዴ ይሁን ብቻ ለሩትዬ ከተመቻት ሩትዬ ከወደደችው ደግሞ ደስታዬ ነው ብላለች ማለት ነው። ደስታ ነበር ስሙ ደስታዬ አለችው ማለት ነው። ስለዚህ እሷን ከተመቻት ለሷ ከተንከባከባት ለሷ ትልቅ ፍቅር ከሰጣት ይሁን ማለት ነው። ይሁን እንጂ የሚሰራው ስራ እኛን አይወክልም ማለት ነው። እኛ ጋር ምንም የሚያገናኘው ነገር ሩታም ጋር የሚያገናኘው ነገር አይደለም ማለት ነው። አንድ ሰው ሀብታም ስለሆነ ከሀብታም ሰው ጋር የግድ መጣመር አለበት የሚል ዝቅ ያለ አስተሳሰብ ይሄ የወረደ አስተሳሰብ ነው ማለት ነው። እንደውም ድሃ ለድሃ ሲጣመር እና ሀብታም ለሀብታም ሲጣመር እውነት ለመናገር በጣም ልዩነት አለ። ድሃዎቹ በቃ ሀብታሞቹና ድሃዎቹ የእውነት በጣም ልዩነት አለ። ሀብታምና ድሃ ሲጣመር ማለት ነው። ድሃዎቹ በቃ ለመስራት ለመለወጥ ነው ሀሳባቸው። ሀብታሞቹ ግን ብርም አላቸው፣ ቤትም አላቸው፣ መኪናም አላቸው። የፈልጉን ነገር ስላላቸው የሚጣሉት ለራሱ ያጣላል በማትሉት ነገር ነው የሚጣሉት ለራሱ ማለት ነው። የሚሰሩት ምንም በቃ
በቃ የሚያስቡት የለውጥ እንትን ስለሌለ ሁሉ ነገር ስላላቸው ምንም እንትን የለውም ማለት ነው። ልላችሁ የፈለኩት ነገር የገባችሁ ይመስለኛል። ስለዚህ የሰው ልጅ በስራው ምንም እንትን ሊባል የሚገባበት ነገር አይደለም። በመጀመሪያ ማንኛውንም የሰው ልጅ ማክበር ነው። በዚህ ደግሞ እኛ የመዳም ቀሞች እንት ቤት እያጠብን የቲማቲም ነጋዴ ማናናቅ የእውነት ጥሩ አይደለም ማለት ነው። ቲማቲም እኮ በጣም ማለት ነው በጣም ውድ እንዴ! አረ ምን ሆናችሁ ነው? ወይነት አንዳንድ ዩቲዩበሮች ሲፈተፍቱ ለራሱ በጣም ይገርመኛል ማለት ነው። እንዴት ነው የሆነ በቃ ለሰው ልጅ የሆነ ሞራል የሰው ልጅ ሞራል አለመንካት የሚባል ነገር አያውቁም እንዴ እላለሁ ማለት ነው። እና ተዛ ደግሞ ትናንት በተሰራው ቪዲዮ ደግሞ አብርሽ መጣና ምን አላት ደግሞ አብርሽ ምን እዚ ፈትፋቾቹ ወይም ደግሞ ይሄ ዲያ ነው ምናምን እያሉ ነበር። ቀን ሙሉ ዲያ ነው ምናምን ሲሉ ነበር ያዋሉት። ከዛ ደግሞ አብርሽ ማታ ቪዲዮ ለቀቀ ምናምን ይሄ ልጅ እንኳን አውሮፓ ሊወስድሽ እዚህ ሀገር ራሱ ከሀገር ለሀገር አውጥቶ ሊያዝናናሽ የሚችልበት ገንዘብ የለውም ድሃ ነው ማለት ነው። እሷ ደግሞ እሺ ሙድ ያዘችበት ማለት ነው። እሺ እያለች ማለት ነው። እና አሳለፈችው ሁሉንም ነገር ማለት ነው። አብርሽ ያው የታወቀ ነው። ማንኛውም ሰው በተለይ እንኳን ወንድ ነው ማለት ነው ሴት ለራሱ የጣለችው ነገር ሲነሳባት ትንጨረጨራለች። ወንድ ልጅ ደግሞ በቃ ምንም የማይወዳትም በቃ እኔ እቺን ልጅ አልፈልጋትም አልወዳትም ማየት አልፈልግም ብሎ ቢሆን ለራሱ ማለት ነው ያቺ ልጅ አልፈልጋትም ማየት አልፈልጋትም ያላት ልጅ ስታገባም ሆነ ፍቅረኛ ሚዛ ሆነ ካየ ውስጡ ማለት ነው ይሄ በቃ እንትን ዋልካ መሬት ታውቃላችሁ? ዋልካ መሬት የሆነ ውሃ ከውስጡ ካለው የሆነ ይንቀጠቀጣል ማለት ነው፣ ይርገበገባል። ልክ እንደዛ ነው ማለት ነው። እንደዛ ነው የሚሆኑት ወንዶች ማለት ነው። እና ስለዚህ እና እነሱ ያመጡት ነገር እና እነሱ ይመቻቸው እንጂ እኔ ባመጡት ነገር አስተያየት እየሰጠውኝ ቪዲዮ ሰራለሁ እንጂ እኔ ሰው ልጅ በነገራችን ላይ የሰው ልጅ የመናቅ ሐሳብም ወይም ደግሞ ማንስ ስለሆንኩ ነው የሰው ልጅ እንትን ነጋዴ ነው እያልኩ መነቀው ማለት ነው። ስለዚህ እኔም ለራሴ ሽንት ቤት እያጠብኩ ማድረሰው ነኝ። ስለዚህ ማለት ነውና ሁላችሁም እንደዛ ብታደርጉ የሰው ልጅ ማክበር የሚባል ነገር ቢኖር ሁላችሁም ጋር ማለት ነው። ምክንያቱም እና አብርሽ አዲስ ሰው ሲያመጡ ያንን ሰው ለማሳደግ ያንን ሰው ሄርሜላን ሲያመጣት ምንድነው የአብርሽ ፍቅረኛ አድርገው ነው ያመጣት አይደለ? ወይም አብርሽ እንደምትወደው እንደምታፈቅረው ምናምን ሆና ነው እስካሁን እየቀጠለችው። አይታችኋል እንግዲህ ለውጧ ማለት ነው። በትንሽ ወራቶች ነው ይሄው እይታዋ በቃ እይታዋ ለራሱ ባንዴ ነው ፌመስ የሆነችው ማለት ነው። እይታዋ ለራሱ አንድ ቪዲዮ ስለቅ 200 ምናምን ሺህ ነው የሚታይላት። ምክንያቱም በእንደዚህ አይነት መንገድ ሲያመጧቸው ታዳጊ ዩቲዩበሮችን ወይም ደግሞ መስራት የሚፈልጉ ሰዎችን በእንደዚህ አይነት መንገድ ሲያመጧቸው ቶሎ ቫይራል የመውጣት እድላቸው ስለሚጨምር ወይም ደግሞ ያድላቸው ስላለ ለዛ ነው በዚህ አይነት መንገድ የሚያመጧቸው ማለት ነው። ስለዚህ ይሄ ልጅ ደግሞ መስራት የሚፈልግ ልጅ ይሆናል፣ ወጣት ነው፣ ገንዘብ የለው ይሆናል፣ ስራ የለው ይሆናል። በዚህ ሰዓት ብትማሩ እንኳን ትምህርት ኮሌጅ ብትይዙ እንኳን አታውቃላችሁ ኢትዮጵያ ላይ ስራ የለም። ስለዚህ መስራት የሚፈልግ ልጅ ይሆናል ምናምንና በአንዳንድ ነገር ሞራሉን ባንነካው ጥሩ ነው። በነገራችን ላይ ያው ወደ ሶሻል ሚዲያ ያው አዲስ ነውና ምናልባት ሞራሉ ይነካል ብዬ ነው እንጂ ማንኛውም ሰው ወደ ሶሻል ሚዲያ ሲመጣ ብዙ ሰው ሞራሉ ይነካል ማለት በቃ ሞራሉን የሚጠብቅ ሰው ወደ ሶሻል ሚዲያ አይንጣ ነው የምለው እኔ ማለት ነው። እንኳን አይደለም እንዲህ ትላልቅ ምናምን ነገር በዚህ መንገድ መጥቶ ይቅርና ትናንሾቹ ለራሱ ሞራላቸው እርስ በራሳቸው ሞራላቸው ይነካካሉ ማለት ነው። ስለዚህ ያንን መቻል የሚችል ሰው መሆን አለበት ወደ ሶሻል ሚዲያ ሲመጣ። ግን ያው አዲስ እንደመሆኑ መጠን አቀባበላችን አሪፍ ብናደርገው፣ በዛ ላይ ደግሞ የሩትዬ ፍቅረኛ ነኝ ብሎ መጥቶ አስባችሁታል? የዚች ቆንጅዬ ጠንካራዋ ፍቅረኛ መሆን እፈልጋለሁ ብሎ ወይም ደግሞ በቃ ለሩታ ለራሱ ማለት ነው በቃ እሱን ስንቀበለው ለሩታ ለራሱ ምን ያህል ኩራት እንደሚሰማት ይሄ ሰው በቃ ምን ያህል ሰው እንደሚወዳት ምናምን ነገር ራሱ እንትን ይሰማታል ማለት ነው። ስለዚህ ወዳችሁም አልወዳችሁም በግድ ተቀበሉት አላችሁም። ግን ያው ስራ እንደሆነ እያወቃችሁ ልጅ የሚሰሩትን ቪዲዮ እያበረታታችሁ መቀጠል ነው። ከዛ ደግሞ በራሱ ቻናል ሲመጣ ደግሞ እሱን ማበረታታት ነው ማለት ነው። እኛ ስራ ይሄ ነው። አዎ እና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብትትረፍ ይበልኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ፕሊዝ ቪዲዮ ላይክ አድርጉ። ባይ ባይ።